ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ጋዜጠኛ መቅደስ ደበሳይ ነኝ። እንግዲህ አንድ የስራ ጉዳይ አለኝ እና እዛ አረፍ ብዬ እስከምጀምር ድረስ አንዳንድ ነገሮችን ለምን አንጨዋወትም ብዬ ነው እና ሰሞኑን ጥሩ ስሜት እየተሰማን እንዳልሆነ እገምታለሁ። በተለይ ወጣቶች አይደለ የምንሰማቸው ዜናዎች፣ የምናደምጣቸው ነገሮች ሁሉ በጣም ልብ ይሰብራሉ። በጣም የመኖርን ተስፋ ያሳጣሉ እና የሚጨንቅ ጊዜ ነው አይደል? የመኖርን ጉጉት የማይጨምር ተስፋ የሚያስቆርጥ ነገ አለ ብለን ነገን እንዳንጠብቅ የሚያደርግ ዜናዎችን እንሰማለን ወይም የምናየው ሁሉ በአካባቢያችን ያንን የሚያሳየን ነው እና አይዟችሁ አይዟችሁ ለማለት ያህል ነው። በምንችለው አቅም ከፈጣሪያችን ጋር መጠጋት፣ የምንወዳቸውን ወዳጆቻችንን በቅርብ መሆን፣ መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ ለተቸገሩ መርዳት የመኖር ትርጉም እንዲኖረን ያደርጋል። ከዛ በተጨማሪ ግን ማለት የምፈልገው ምንድን ነው፣ ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ ላለሁኝ አይደለ? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ፣ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበት እና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ፣ ሰዎች እየሆነላቸው ያሉት ነገሮች ሁሉ የእኛ የማነስ መለኪያ አይሆን። ራሳችንን ከማንም ጋር እናነጻጽር አይደለ? ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ግን እንዳንቆርጥ። ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣን ለጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነው እና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት፣ የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን፣ አትችሉም ሲለን፣ አቅም የላችሁም ሲለን፣ ከንቱ ናችሁ ሲለን ያንን ድምፅ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሁሉ ነገር ማያልፍ ነገር የለም። አሁን እየተሰማን ያለ ስሜት፣ ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ፣ ከሰዓታት በኋላ፣ ከቀናት በኋላ፣ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ ለማለት ያህል ነው። ያው የሚዲያ ሰዎችም አይደለን ለህዝብ ቅርብ ነን እና አይዟችሁ ማለትም ይገባናል ብዬ ነው የማስበው። እና እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ከምንም በላይ እውነት ለመናገር የሚሰራ የሚያመርት የሚፈጥር ሰው ባጭር ሲቀጭ በጣም ነው ማዝነው እና እንግዲህ የዚችን አበባ የሆነችን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በደጋጎቹ አጠገብ ያኖርልን። ብዙ ጊዜ ግን ጊዜያችንን እንዲህ አይነት ዜናዎች ላይ እንዲህ አይነት ተስፋ የሚያስቆርጡ ነገሮች ላይ ስናጠፋ የእኛንም ደግሞ የአእምሯችንን ጤንነት መጠበቅ አለብን አይደለም? የምናየውን መምረጥ አለብን። የምንሰማቸው ወደ ጆሮአችን የምናስገባቸውን ነገሮች መምረጥ አለብን እና እሱን ደግሞ መጠንቀቅ ይገባናል። ያማል፣ ብቻ ያማል፣ ሁሉ ነገር ያማል። በዛ ሰው ጫማ ውስጥ ቆመን ነው የምናየው ኢትዮጵያውያን አይደል? በዛች ነፍስ ውስጥ ሆነን ሁላችን አዝነናል፣ ሁላችን እና ምን ማድረግ ይቻላል? የቤተሰቦቿን ለፍተው ጥረው ደክመው
ያሳደጓትን ወላጆቿን ልብ ያጽናናልን። እንግዲህ እግዚአብሔር መንፈስ ቅዱስ ልባቸውን ያበርታልን ነው የምለው። በተረፈ አይዟችሁ፣ በተለይ ወጣቶች ሁላችን ከልብሳችን ውስጥ ብዙ ህመም አለን፣ ብዙ ተስፋ መቁረጥ አለ፣ አልቅሰን እናለቅሳለን። እንደውም ሰው የሚገምተን የሚጠብቀን ቦታ ላይ እኛ ደግሞ በቃ እየታገልን ነው ሁሌ የምንኖረው። እንዲህ እንደምታዩን ሁሉ በአርቴፊሻል በሆነ ውበት አእምሮ ብቻ አይደለም፣ ውስጥ ደግሞ በጣም ብዙ ነገር አለው እና ስለዚህ አይዟችሁ ለማለት ነው። በጣም አመሰግናለሁ። መልካም አስተያየቶችን የምትሰጡን አመሰግናለሁ። እሺ፣ ብዙ እንቀጥላለን። ብዙ ነገሮችን በጎ ስራ ላይ የሚያተኩሩ ስራዎችን እንሰራለን። ያው አጭር ጊዜ ስለሆነ አሁን ያለሁበት ወቅት ሩጫው ለዛ ነው ትንሽ ከጊዜ ጋር እየተራራጥኩ ነው ያለሁት እና እሺ፣ አመሰግናለሁ። አይዟችሁ፣ እንበረታለን። ያልፋል። የሚያሳዝኑን የሚያስከፉን ከባድ ጊዜያቶች ሁሉ ያልፋሉ። መልካምም ይሆናል። ተፈጥሮም እሱን ነው የምታሳየን አይደለ? ይነጋል፣ ደግሞ ይመሻል፣ ይነጋል። ብርሃኑ ለጨለማ ጊዜውን ይለቃል፣ ጨለማው ለብርሃኑ እና ሁሉ ነገር መልካም ይሆናል። ላቋርጥ አይደል? ይሄንን